ህይወት ደግሞ ራሱ የሚያስተምርህ አለ። የህይወት ፈተናዎች ህይወት ራሱ ምንድነው? እኔ ምንድነኝ? አቅም ማለት የገንዘብ ብቻ አይደለም። ከፐርሰናሊቲ ተነስቶ ከችሎታ ተነስቶ ቢዝነስ ኢንጀነራል የትም ቦታ ብዙ ፌል ያደርጋል። እንደ ኢትዮጵያ አይነት ሀገር ኦልሬዲ ቬሪ ሃይ ሪስክ ኤንቫይሮንመንት ራይት ናው። ይገባኛል። ብዙ ሰው ተገዶ ወደ ቢዝነስ መግባት አለበት። ለምን? ስራ መቀጠር ካልቻልክ ቤት አተኛም። ከቤት መውጣት አለብህ። የማትማራቸው ነገሮች አሉ ህይወት ውስጥ ኑሮ ብቻ የሚያስተምርህ። እንደሚያልፍ አንርሳ። ምን ያላለፋል? ጥሩም መጥፎ። የመከራ ጊዜ ይመጣል ይሄዳል። ለውጥ የሚያመጣ ነገር ከሆነ አደጋ ቢበዛውም ፈተና ቢበዛውም ይከስራል ብዬ አላስብም። ለምን? ክፍተት ስላለ ነው የምገባው። በግድ ገባበታለሁ። ይሄ አመለካከት የሌለው ሰው ላይገባበት ይችላል። ግን in life at the end of the day የገንዘቡን አልበላው ምን አልባ ዓላማዬ ምንድነው? I am here to make a difference። ለውጥ ደግሞ change ሁሌ ዋጋ ያስከፍላል። ከፊት ስትሄድ ያው መጠበቅ አለብህ። ይሄንን ግን ዓላማ ስላለህ it's like you welcome it። የኢንቨስትመንት ዲሲዥኖቼ አሁን at this point in life ትልቅ የሆነ ኤክስተርናሊቲ ለውጥ የሚያመጣ enable የሚያደርግ ነገር መኖር አለበት። እነሱ ደግሞ ያው ከማውቀው ከማየም ክፍተቶቹ የቱ ጋር እንደሆነ አውቃለሁ። አሁን ቀጥሎ ያለው ትልቁ ቴክኖሎጂ ነው። ቴክኖሎጂ is everything። አሁን ዛሬ የምናውቃት ዓለምና የዛሬ 5 ዓመት እኛ ከዚህ በፊት ያላየነውን ነገር ለማሰብ ለማለም ሊሆን ይችላል ለማየት ይከብደናል። የሰው ልጅ ተፈጥሮ ነው። ግን የኔ ደግሞ እንደ ፕሮፌሽናል ስራዬ ያው ከኖርም whatever ከትምህርቴም ታሪክ ነው፣ ጥሩ ነው፣ መነሻ ነው። ኢንቨስትመንት ሁሉ ነገር ግን ከዚህ በኋላ ያለው ነው። ታሪክ ሁሌ ራሱን አይደግምም። አይተን የማናውቀው ነገር ይመጣል። አሁን በዓለም ደረጃ መጥቷል። in this context opportunity exploit ማድረግ ሊሆን ይችላል። ክፍተት ማሟላት ካለኝ እውቀት ከውጭው ልምዱ እዚህ ሀገር ደግሞ 28 ዓመት ስቆይ አሁን መሬት ላይ እንዴት ነው የሞተሩን ኮፍኑን ከፍቼ ሞተሩን አውርጄ መልሼ አውቀዋለሁ። ብዙ ስህተት ተሳስቻለሁ። ለምን? ኤንቫይሮንመንቴ ያልተረዳሁት አለ። ግማሹም ደግሞ በቃ ሬዚስተንሱ ደግሞ ለረጅም ጊዜ እኮ የኔን እንቅስቃሴ መንግስት እንደ መንግስት ሆነ ብሎ ይጋፋው ነበር። በኋላ ነው ለምን? እንደዚህ የሚነቀንቁ ነገሮች ናቸው። የኢኮኖሚ መዋቅር የሚነካኩ ናቸው። ያ ደግሞ ፖለቲካ ኢምፕሊኬሽን አለው። እኔ በቃ ይሄ እኮ ለሀገር ይጠቅማል፣ ጥሩ ነው፣ ኢኮኖሚ ነው፣ ምንድነው እዚህ ጋር ማላየው ሌላ ዓለም ነበር። ያንንም አልፍ ያለው በደስታ በቃ አሁን የኔ ኢንቨስትመንት ዲሲዥኖች ትንሽ ኢቮልቭ አድርገዋል። ትልቁ ነገር እነዚህን ሪስኮች የመውሰዱን አቅሙንም ገንብቸዋለሁ። ከልምዱ ከማየቱ ወድቆ ከመነሳት all those failures ትምህርት ናቸው። አሁን የውጭ ልምድ አለ። I'm kind of in a unique position። ኃላፊነትም ያለብኝ ይመስለኛል። ግለሰቦች ፕራይቬት ሴክተር እኮ ትልቅ የኢኮኖሚ ወንጅን መሆን ያለበትም ፕራይቬት ሴክተር ነው። እኛ ሀገር ሁሉ ነገር ከመንግስት እንጠብቃለን። መንግስት አንድ አካል ነው። ቢዝነስ አንድ አካል ነው። ሶሻል ብዙ ነገሮች አሉ፣ ሌላ አካል ናቸው። ብዙ ስቴክሆልደሮች አሉ እዚህ ውስጥ መሳተፍ ያለባቸው ኢኮኖሚው እንዲሄድ። እንደዛ ነው የማየው። ቴክኖሎጂ is everything። የዓለምም የኛም የምንም እሱ ለራሱ ስንት ሰዓት ብናወራ አምሾር እናንተም ፎሎ ታደርጋላችሁ። ተወርቶ አያልቅም። አሁን መቀበል ያለብን ይሄ ነገር እየመጣ ነው። እስኪመጣ ድረስ ይሄ ኦስትሪች አለ አይደለ? ትንሽ ኦቨርዌልሚንግ ስለሚሆንብን ግራ ስለሚገባን ምን ማድረግ እንዳለብን ግራ ስለሚገባን እንደዛ መቀበር አንችልም። ለምን? በኋላ ያስከፍልሃል ዋጋው። ሪያሊቲ እየመጣ ነው። it's undeniable። ለሱ ምንድነው አሁን በአሁኑ ዘመን በፊት 3 ኢንፍራስትራክቸር ነበር የማወራው፣ ሃርድ፣ ሶፍት and ፋይናንሻል። አሁን ቴክኖሎጂ ኢንፍራስትራክቸር is overtaking all of that። እዛ ውስጥ አልገባህም ማለት በቃ ስቶን ኤጅ ትቀራለህ ማለት ነው። ኢኮኖሚክ ማለት ያ ማለት ህዝብህ ስራ የለውም፣ ደሃ ነው የምትሆነው። አሁን ዓለም ላይ አሁን እስካሁንም ይሄ ሀብታምና ደሃ ሀገሮች ጋፕ አለ። ካቻፕ ማድረግ ነበረብን፣ አላረግንም። እኛ አሁን ዲቨሎፒንግ ካንትሪስ በብዙ ምክንያት ስቶል እያደረግን ነው። ምዕራቡ ግን even the west even Asia ቴክኖሎጂ ያለበት አሁን ጭራሽ ሊመጠቁብን ነው። የእኛ ጥቅም ለነሱ ይሄ ቺፕ ሌበር skilled labor። በሂደትማ even manufacturing 3D manufacturing ይመጣል። ጫማህ ቤትህ ነው አንተ የምታመርተው፣ ፋብሪካ የሚቀራል። ይሄ regional trade blockoች the global value chain መሰበሩ ይጎዳናልና አሁን አገር ውስጥ ያለው ነገር እንዳለ ሆኖ የነበሩትን ጉድለቶች ኢንፍራስትራክቸሮች ማሟላት እንዳለ ሆኖ ውጭ ያለው ነገር ሆኖ አሁን ወሳኙ ነገር ቴክኖሎጂ ሆኗል። የዓለም ቋንቋ እሱ ነው። የኢኮኖሚ ቋንቋ፣ የሁሉ ነገር ቋንቋ። እዛ ላይ አሁን ኢንፍራስትራክቸሩን ገንብተን እዛ ጨዋታው እና ይሄን ወጣት የሚያድነው ስልኩ ማለት የዓለም ኮኔክሽኑ፣ ስልኩ ማለት ቢዝነሱ የሚሆንበት ነገር
አሁን ቴክኖሎጂ ይፈጥራል። ያንን ኢንፍራስትራክቸር ዘርግቶ ተደራሽ እንዲሆን ማድረግ፣ ይሄንን ኤኔብል ማድረግ። ኢንዱስትሪ ፓርክ እንሰራለን። ለገበሬ የማናደርገው ኤክስቴንሽን፣ ፈርቲላይዘር፣ ሲድ፣ ፔስቲሳይድ እናቀርባለን። ወሳኝ ስለሆነ አሁን ይሄ ነው ወሳኙ ነገር። ከዛ በላይ ኢንቨስትመንት ይፈልጋል፣ ካልሆነ ይጎዳናል። እዛ ኤሪያ ላይ በትልቁ የቆየ ስራ አለ። ያው የወቅቱ ውጭ ምንዛሬ ነገር ነው ያዘን፣ ግን ተግባራዊ መሆኑ አይቀርም። እንዳልኩ ካፒታል ማርኬትስ ላይ አሁን ካህል የሚባል ድርጅት በቃ ላይሰንሲንግ እንደተፈቀደ ኢንቨስትመንት ባንክ እንገባለን። አሁን የምናወራውን ስራ ሁሉ እናወራለን። የውጭ ከአንድም ሁለት ያናገሩኛሉ፣ ፓርትነር እንሁን ያሉኝ ይመጣሉ። ኢንቨስትመንት ባንክስ፣ አሴት ማኔጀርስ፣ በቃ የሚገርም ነው። ኢንትረስቱ አለ። ቴክኖሎጂ ኤንድ ፋይናንስ ነው ትኩረት። በአጋጣሚ ብዙ ሰው አማክራለሁ፣ ብዙ ሰው ይመጣል። የተለያየ ስራ ኪፕስ በቃ ኢንትረስቲንግ ያደርግልኛል ወይም ከምንም ነገር በላይ ግን መረጃ የመጣው ሰው ሁሉ ስለ ስራው ብዙ ትላልቅ ስራ በቃ በጥልቀት በየቀኑ እኔ በቃ በነፃ አማክሬያቸው ምናምን ደስ ይላቸዋል። የማይረዱት ከዛ እኩል የሚጠቅመኝ መረጃ ወስዳለሁ ከነሱ አጠቃላይ አመለካከቴን ሼፕ እና በቃ እሱን አረጋለሁ። አዘ ፐብሊክ ሰርቪስ አላስከፍልም፣ ማስከፈልም የለብኝም። እንጆይ ያረጋዋለሁ፣ ጥቅም አገኝበታለሁ። እንድ ደግሞ ያው እንደዚህ ነገር ውስጥ ነው ያለሁት። and kind of በዛው ደረጃ ቀጥላለሁ ብዬ ነው። ጤና ዙሪያ የምሰራቸው ነገሮች አሉ ውጭ። አንዱ የኔ maybe ከድሜ ከድል ያተረፍኩት የልጅነቴን ከዚህ ሀገር በ20 ዓመቴ ነው የወጣሁት። ኦልሞስት የ40 ዓመት የ50 ዓመት ትምህርትና ስራ ልምድ በቃ በዓለም አለ በተባለ ደረጃ የተለያየ ሀገር ላይ ያ ልምድና እውቀት አለኝ። እዚህ ሀገር 28 አለኝ፣ ቀልድ አይደለም። ከዛ ደግሞ ሞያም አለ፣ ፋይናንስ፣ ኢኮኖሚ ምናምን ዙሪያና ትልቁ ነገር ይሄንን እውቀት ማካፈል፣ ስለ ጤናም ሆነ ስለምንም በቃ አሁን ምንም ስለሆነ አይደለም፣ ከማንም የተሻለ አይምሮ ኖሮኝ አይደለም። የህይወት እድል ነገር በቃ ጥሩ እድል ትምህርት ማግኘት ቻልኩ። ያ ጥሩ ትምህርት፣ ጥሩ ስራ፣ እውቀት ላይ የተመሰረተ ስራ ውስጥ ከተተኝ። ከሁሉም በላይ ስራ ላይ የቆየሁት ደግሞ ሌላ ትምህርት ሆነ። ይሄንን በቢዝነስ፣ በኢኮኖሚ፣ በጤና፣ በራስ ማንነት፣ ህይወት ደግሞ ራሱ የሚያስተምርህ አለ። የህይወት ፈተናዎች፣ ህይወት ራሱ ምንድነው? እኔ ምንድነኝ? ከህይወት ጋር በ40 ዓመቴ እነዚህ ግንዛቤዎች እንኳን ግንዛቤዎች ሐሳቡ የለኝም። እድሜዋ አይደለም የኔ እድል። አሁን ኦልሞስት 70 ደርሻለሁ። እንትን ማለት እችላለሁ። የሽማግሌ እውቀትና ልምድ አለኝ። ችግሩ አብዛኛው ሰው እዛ እድሜ ሲደርስ ራሱን አልጠበቀም። ያንን ሁሉ እውቀት ግፋ ቢል ትንሽ በወሬ ያስተላልፋል እንጂ በቃ ልክ ማክሲመም ፕሮዳክቲቪቲ በሚኖረው ወቅት ፊዚክሊ የለም። አክቹዋሊ እኔ ህይወቴ ውስጥ ትልቁ አካምፕሊሽ ብዬ የማስበው በቃ ራሴን ማቆየት፣ እንደዚህ ይሄንን ደግሞ ተግባራዊ ማድረግ ምናምን። ለወደፊት ቢዝነስ ውስጥ ቀጥላለሁ ብዬ አላስብም። በቃ እዛ ጋር የምሰራው ነገር ያልቃል፣ ሌላ ህይወት ይቀጥላል። ከማንነት፣ ከጤና፣ ከምናምን ሶሻል ሚዲያ አለ። አሁን ሪሊ ስሰራ ቆይቻለሁ። ዌብሳይት ከፍታለሁ ስል ቆይቻለሁ። ግን ዌብሳይት መክፈት ማለት አንድ ነገር ፖስት አድርገህ ዝም ብሎ መተኛት አይደለም። ሪሊ በደንብ ታስቦ ምናምን ለረጅም ጊዜ የሚሆን ኮንቴንት ተዘጋጅቶ ምን ብሎ እሱን ስሰራ ቆይቻለሁ። እየጨራረስኩት ነው። ሜቢ የአንድ ዓመት ከዛም በላይ ኮንቴንት አዘጋጅቻለሁ። አሁን with confidence ስራዬንም እየሰራው ሳልና ትልቁ ስራዬ እሱ ይመስለኛል። ሰው ስራ መጀመር የሚፈልግ ሰው ብዙ አይነት አለ። አቅሙ በጣም ይለያያል። አቅም ማለት የገንዘብ ብቻ አይደለም።
ከፐርሰናሊቲ ተነስቶ ከችሎታ ተነስቶ በቃ ህይወት ውስጥ ትልቁ ከባድ ስራ አንተርፕረነር መሆን ነው። ምንም አይነት ሙያ ይዘህ ተቀጥረ መስራት ቀላል ነው። መንግስት ሆነ የግል ሆነ ምን ሆነ፣ ለምን የተወሰነች ሰዓት አለ፣ የተወሰነ ግልጽ የሆነ ካንተ የሚጠበቅ ነገር አለ። ትወጣለህ፣ ትገባለህ፣ ደሞዝን ታገኛለህ። እንዲህ ሊኖር ይችላል። አንተርፕረነር ሆንክ ማለት ይሄ ሃይ ዋየር አክተር ላይ አይደለ፣ ገመድ ላይ without a safety net ትሄዳለህ። ያ የሆነ ፐርሰናሊቲ እና አቅም ይጠይቃል። አደጋ አለው። ቢዝነስ ኢን ጀነራል የትም ቦታ ብዙ ፌል ያደርጋል። እንደ ኢትዮጵያ አይነት ሀገር ኦልሬዲ ቨሪ ቨሪ ሃይ ሪስክ ኤንቫይሮንመንት ራይት ናው ስናወራ የቆየ ነው። አሁን ስራ ላይ ያሉትን ሰዎች ያቸው ከሊስትሮ ጀምረህ ማለት እስከ ትልቁ ፋብሪካ ባለቤት ምን እያወሩ ነው? የሚነግርህ ነገር አለ። እዚህ መሃል ምን ክፍተት ነው ገበያ ውስጥ? ይገባኛል። ብዙ ሰው ተገዶ ወደ ቢዝነስ መግባት አለበት። ለምን? ስራ መቀጠር ካልቻልክ ቤት አተኛም። ከቤት መውጣት አለብህ። ማግባት አለ፣ ቤተሰብ አለ። ራስህን ችለህ መኖር አለብህ። ስራም ማታገኝ ከሆነ ምንድን ነው የምትሆነው? በቃ ወጥተህ መንገድ ላይ መኪና ማጠብም ሆነ ቆሎ መሸጥም ሆነ መለመንም ሆነ ሳምቲንግ ከተማ ነው። አሁን አብዛኛው ሰው ቤተሰቡ አዲስ አበባ አይደለም፣ 90% እዚህ መጥቷል። ከዚህ ወደዛ ብር እንዲላክ ነው እንጂ ከዛ ወደዚህ እንዲመጣ አይጠበቅም። ወጣት ነው። ሁሉም ድለላ በለው ምን በለው አሁን ሰው ሁሉ እዛ ላይ ነው የተሰማራው። ወዶ አይደለም አሁን አንተርፕረነር ልሁን የሚለው። አሁን እዚህ ጋር ተመቻቸ አልተመቻቸ ምናምን ጥሩ ነው አይደለም አልኩት፣ ተገዶ የሚገባ ነው። ኦኬ አንዳንድ ነገር ማማረጥ ትንሽ ካፒታል ኖሮት ኦር ሳምቲንግ የሆነ ደረጃ ሲያልፍ ነው። ኦኬ ምንም የሌለው ከገጠር መጥቶ ምንድነው ኢንተርፕረነር ሊስትሮ ይጀምራል። ከዛ ቀጥሎ ምንድነው ሜቢ ሱቅ በደረቴ፣ ከዛ ቀስ ብሎ ሱቅ፣ ከዛ ምናምን እያለ ያድጋል። ይሄ በቃ ይሄ ትልቁ ሰፊው ማይክሮ ኤንተርፕራይዝ ምናምን ኢንፎርማል ሴክተሩ ዲቨሎፒንግ ካንትሪስ ሁሉም አሁን ይሄ ነው እድገቱ። ሰው ወደ ከተማ እየመጣ ነው፣ ስራ የለም ምናምን። የኛ የባሰ ነው። እነዚህ ሰዎች አሁን ተገደው ነው። ቅድም ያወርኩት ሪስክ ኢዝ ኤቭሪዌር። ኢንፍሌሽን የኮንሱመሩን ፐርቼሲንግ ፓወር ገድሎታል። የሁሉ ነገር ዋጋ ጨምሯል። የገዢው መግዛት አቅም አልጨመረም። እዚህ ማክሮ ፒክቸር ውስጥ ተገደህ ነው። ያም ደግሞ ተገደህ ገብተህም ችግሮች አሉ። ኢን ጀነራል እኔ ኦፍ ኮርስ በራሴ ያው ብዙ ነገር ላይ የሄድኩ ነው ብያለሁ። ኦኬ በሂደት የሚመጣውን ስለማውቅ ማለት እነዚህ ስራዎች ለዛሬ ሰርቫይቨል አይሆኑኝም፣ ለረጅም ጊዜም ላይሆኑ ይችላሉ። እንደውም ከኔ ብዙ ሊፈልጉ ይችላሉ። አላማዬም ደግሞ በቃ it's not about እኔ ሌላ አላማ ስላለኝ ነው። ግን አሁን እዚህ ጋር ያለው ችግር ይገባኛል። አብሶ ይሄ ሁሉ ወጣት ተማረ፣ እሺ what it's worth፣ ተመረቀ፣ ብዙ ከገጠር የመጣለት ገጠር ተመልሶ መሄድ አይደለም። ተምሯል፣ አይቷል፣ ኤክስፔክቴሽኑ ከፍተኛ ነው። ግን አመት ያህል 2 አመት ያህል 3 አመት ያህል ስራ የለም። ሱነር ኦር ሌተር በቃ ማትሰራው ስራ የለም። አሁን በእንደዚህ ሁናቴ እዚህ ውስጥ ብትገባ ይሻላል ብዬ ምንድነው ነው የምመክረው? ነገርኩ። ሊስትሮ ችግር አለው፣ ባለሱቆች ችግር አላቸው፣ ሬስቶራንቶች የሁሉ ኢንግሪዲየንት ዋጋ በቃ የት ወጥቷል። የምናምን ዋጋ ምን እንደገባ ታውቃለህ? ሽንኩርት በለው ዘይት በለው ምን። እሺ እስከ መቼ ነው ዋጋ የምጨምረው ምግቡ ላይ? የሆነ ፖይንት ላይ መጥቶ የሚበላ የለም። አሁን ወጪህ እንዲመጥቷል፣ ዋጋ እዚህ ጋር ደርሷል፣ ዋጋ መጨመር አትችልም። አሁን እንዲህ በሆነ ማንም ሰው አይኑ እያየ አይራብም፣ አይሞትም። በቃ inappropriate ways። ሙስና ከየት ነው የመጣው? ከላይ የመንግስት አይደለም፣ የግል አይደለም፣ ሁሉም አይደለም። አንድ ይሄ አልገባበትም የምትለው ተቋም የለም።
እንኳን ከታች ከላይ ያለ ፕሮፌሽናል ሰራተኛ ሁሉ አሁን ሊኖርበት የሚችለው ደሞዝ የለውም። ስለዚህ ምንድን ነው የሚያደርግበት? እዛ ቁጭ ባለበት እኔም በሆነ አደርገዋለሁ። ቤተሰቤን መቻል አለብኝ። ጫናው ማለው? ተገልጋይ ላይ፣ ገዢ ላይ። ግን ያም ቢሆን የተወሰነ ሰው ያለው እድል ነው። ሌላው ምንድን ነው የሚያደርገው? ችግር ላይ እንቅርት ላይ ጆሮ ደግፍ የሚሉት ነገር አለ። ኦልሬዲ ምንም የለህም። አሁን ኬሶች አውቃለሁ። ቢዝነስ ውስጥ ገባለው ተብሎ ከሰው ተበድሮ ቤት አስይዞ ምናምን ይገባሉ። ቢዝነሱ ይከስራል፣ የነበረውም ይጠፋል። ተገዶ ቢዝነስ መሞከር አለብኝ ብሎ ይገባል። ኤንቫይሮንመንቱ ነው ላይክ ዝም ብሎ ቦራ ያለ በጣም ብዙ ከትልቅ እስከ ትንሽ የመሰማቸው ታሪኮች ናቸው። ኢንቨስት አታርጉ፣ ስራ አትስሩ፣ ቁጭ ብዬ ልራብ ልሞት ነው። ግባና ይሄን አድርግ ያን አድርግ። እንዴት ነው? እኔ ራሴ ያልገባኝን ነገር እንደዚህ እንደዛም ነው። ይሄ አሚን ትንሽ ዞርኩት፣ ግን አይ ዶንት ኖ ግልጽ መሆኔን። ይሄ በእንግሊዝኛ damned if you do damned if you don't, between a rock and a hard place። ይሄ ወቅት ላይ ነን፣ ያልፋል። አንዱ ሁሌ መርሳት የሌለብን እንደውም እሺ ያው ፍልስፍና ውስጥ ልንገባ ነው። የማትማራቸው ነገሮች አሉ ህይወት ውስጥ፣ ኑሮ ብቻ የሚያስተምርህ። በእኔ ኑሮ አብሶ ያላየሁት የተራራ ጫፍ የለም፣ ያልገባሁበት ገደል የለም። እስር ቤት ማለት ማዕከላዊ አለፈ። ይኸውና እዚህ አክሰስ ሪል ስቴት ላይክ እንዳለ ሁሉ ነገሬን ነው ግልብጥብጡን ያወጣው። አለፈ መጣ። ይኸውና አሁን መልሶ መልክ ይይዛል። በግለሰብ ህይወት ይሄ ይመጣል፣ በተቋም ሀገር ይመጣል። አሁን ያለው የምናልፈው ወቅት ሁላችንም አሜን እንዳንቀውስ ማለት እንደሚያልፍ አንርሳ። ምን ያላለፈ አለ? ጥሩም መጥፎም። የመከራ ጊዜ ይመጣል ይሄዳል፣ በአገር ህይወትም። ተስፋ መቁረጥ የለብንም። አሁን የምናየው ላይ ቆመን ከዚህ አልፈን ሆራይዘኑን ማየት ካልቻልን ሆፕ ታጣለህ። ያ ማለት ደግሞ ያው መሞት ማለት ነው። ህይወት እስካለ ሆፕ አለ። ሁሉ ነገር ለውጥ is the only thing we know in life። የመጨረሻው ጨለማ ቀን ይነጋና ይሄዳል። ያ ብርሃን ደግሞ እንደገና ይጠፋል። ይሄንን አስበን አሁን ያለው ወቅት እንዳለ ሆኖ they say timing is everything። ታይሚንጉ right now ኢትዮጵያ ቅድም እንዳልኩት ትልቅ ፖቴንሻል ምን እንዳላት ሆና ለኔ አሁን ታይሚንጉ ሰው ከዚህ የዛሬ 4 ዓመት አንድ ቪዲዮ ቀርጬ የለቀኩት ነበር ስለ ቢዝነስ ምናምንና እንደዚሁ አይነት ነው። የዛሬ 4 ዓመት አውርቼ ኮሜንት መጣማት ምን ማለቱ ነው ምናምን ሁሌ የችግር ጊዜ ነው እድል ያለው ምናምን መፍራት of course እዚህ ሀገር ረግጠው የማያውቁ ሰዎች ናቸው እንደሚጽፉት። እዚህ መሬት ላይ ነው ኖረዋለሁ። አሁን የማወራህ ነገር እዚህ ጋር ያዋለው ይሄን ማለቴ ጥፋት አይደለም።